ስስታሙ ወተት ሻጭ። ከዕለታት አንድ ቀን በአንድ ትንሽ መንደር ውስጥ ሄነሪና ሚስቱ ግሎሪያ ይኖሩ ነበር። ሄነሪ ወተት ሻጭ ነው። ባልና ሚስትም አንድ ላይ ሆነው አንድ የላም በረት ነበራቸው። ባልና ሚስት ሁልጊዜ ለላሞቻቸው ጥንቃቄ ያደርጉላቸው ነበር። ድርቆሽና ሳርም ይመግቧቸዋል። በዚህም የተነሳ የሄነሪ ላሞች በሙሉ ጣት ያላቸውን ወተቶች ይታለባሉ። በመንደር ውስጥ ያሉ ሰዎች በሙሉ ወተት የሚገዙት ሄነሪ ጋር ይሄዱ ነበር። ሄነሪና ግሎሪያም ከፍተኛ ገቢ ስለሚያገኙ ሕይወታቸውን በደስታ ይመራሉ። ይሁን እንጂ ሄነሪ አንድ ደስተኛ ማይሆንበት ነገር አለ። ሁልጊዜም ቢሆን በጣም ውድ ቤትና ውድ ልብሶችን መግዛት ያልማል። ከመንደራችን ሞጃ ላይ አንድ በጣም የሚያምር ቤት አለ፣ እሱን እንገዛዋለን አለ ሄነሪ። ከሱ በተጨማሪ ደግሞ ውድ መኪና እንገዛለን፣ በጣም ብዙ አገልጋዮችም ይኖሩናል። በጣም ውድ የተባሉትንም ልብሶችን እንለብሳለን። በዚህ መንደር ውስጥ የሚኖሩ ሰዎችም በእኛ ኑሮ በጣም ይቀናሉ አላት ሄነሪ ባለቤቱን። እንዴ ይሄ ስግብግብነት የትም አያደርስም፣ ብዙ ነገር አለን፣ ባለን ነገር ተደስተን እንኑር አለች ባለቤቱ። እንዴት ነው በዚህ ትንሽ ቤት ደስተኛ የምትሆኚው? ደሞም ከከብት ሽታ ጋር ሄት አሁንስ የእነዚህ ከብቶች ሽታ በጣም የሰለቸኝ አለ ሄነሪ። ግሎሪያም ይሄ እኮ ግን የገቢያችን ምንጭ ነው ብትለውም ሊሰማት ፈቃደኛ አልነበረም። አስታውሺ፣ ቃሌን አስቢ፣ አንድ ቀን የዚህ መንደር ሀብታም እኔ ሆናለሁ፣ እኔ ብቻ ሆናለሁ የዚህ መንደር ሀብታም አላት። በየዕለቱም ሄነሪ ወተት ለመሸጥ ሲሄድ የመንደሩ ሰዎች ያመሰግኑታል። ሄነሪ ወተት በጣም ጤናማና ደስ የሚል ነው፣ ከብቶችን በደንብ እየተንከባከብ መሆን አለበት አይደለም እንዴ አለው አንደኛው። አዎ ልክ ነህ፣ እሸጣለሁ፣ ግን ለተወሰነ ጊዜ ነው። አንድ ቀን ሀብታም ሲሆን እንዳለ ሁሉንም ከብቶች ይሸጣቸዋለሁ አለ ሄነሪ። ግን እኮ እነዚህ ላሞች ገቢዎች ናቸው፣ ስለ ሥራህም እኮ እንደዚህ ልታወራ አይገባህም፣ ተደላድለህ ኖረህበታል። እኔን ተመልከት፣ ለመኖር ስል እንቁላል እሸጣለሁ፣ ያም ሥራ በጣም ይሸታል። እኔ ግን ግድ የለኝም፣ ያም እኮ ሥራ ነው አለው ደንበኛው። ኦ ገባኝ፣ የተፈጠርከው እኮ እንቁላል ለመሸጥ ይሆናል። እኔ ግን ለትልቅ ነገር ተፈጠርኩ፣ ውድ የሆኑ ነገሮችን ልገዛ፣ ደግሞም ውድ ልብሶችን አለ ሄነሪ በኩራት። ወዳጄ ይሄ ስግብግብነትህ የትም አያደርስም፣ ያንን ነገር መረዳት ይኖርብሃል አለው በድጋሚ ጓደኛው። አይ ቶቶ እኔ ጊዜን አካትያለሁ እዚህ ከማይረባ የእንቁላል ንግድ ጋር መልካም ጊዜን እመኝልሃለሁ፣ በል ሰላም ሁን ብሎ ሄነሪ ትቷቸው ሄደ። ሄነሪ ሀብታም ለመሆን የተጣደፈ ነው። ሀብታም ለመሆን የሚያስኬዱትን መንገዶች ውጭ ብሎ ያሰላስላል። ይሄ ነው እንዴ? ይሄ እኮ በጣም ትንሽ ነው። እንዴት አድርጌ ነው ብዙ ወተት መሸጥ የሚችለው? ላሞች እኮ ጤነኞች ናቸው፣ ብዙ ወተት እንዲሰጡኝ አስጨንቃቸዋለሁ። ይሄ እንዳለው ሆኖም ይህ መንደር በጣም ትንሽ ነው። ብዙ ወተት እንኳን ቢሰጡኝ የት እሸጠዋለሁ? ቆይ ወደሚቀጥለው መንደር እኮ መሄድ እችላለሁ። በዛ በጣም ብዙ ቤተሰብ አለ፣ ስለዚህ ብዙ መሸጥ እችላለሁ። ያ ማለት ግን ሌላ ተጨማሪ ላም መግዛት አለብኝ ማለት ነው። አሁን ሄድ ለማድረግ ደግሞ በቂ ገንዘብ የለኝም። አይብልም፣ አንድ ነገር ግን ማድረግ አለብኝ። ስለዚህ የሚሸጠውን ወተት መጠኑን እኮ መጨመር እችላለሁ። ይህን ግን እንዴት ነው ማድረግ የምችለው? ሄነሪ ይህንን እያሰበ እየሄደ ያለ ከአንድ ወንዝ ዳር ደረሰ። በመጨረሻም በስግብግብነት ተዋጠ። ሄነሪ ሐሳቡ ነበረው፣ ምን አለበት ትንሽ ውሃ ወተቱ ላይ ብጨምርበት? ይህንን እኮ ካደረግኩ ሌላ ላም መግዛት አይጠበቅብኝም። ይህ ከሆነ ተጨማሪ ወተት ለጎረቤቶቼ መሸጥ እችላለሁ። ይሄ በጣም የሚደነቅ ሐሳብ ነው። ወተቱ ላይ ትንሽ ውሃ ጨምሬ ብሸጥ ማንም ላውቅ አይችልም ሲል አሰበ። ያሰበውንም አደረገው። በሚቀጥለው ቀን ሄነሪ የወተት ዕቃዎችን በሙሉ በወተት ሞላቸው። ነገር ግን በዚህ ጊዜ እስከ ግማሽ ድረስ ነበር ወተቱን የሞላው። ከዛም
ከወንዙ ዳር ቆሞ ትንሽ ውሃ ቀድቶ ጨመረበት። በዛም ቀን እንደተለመደው የመንደሩ ሰው ተሰብስቦ የሄነሪን ወተት በመግዛት ክፍያውን ፈጸሙለት። በተጨመረው ውሃ ምክንያት ብዙ የቀረ ወተት ነበረው። እርሱንም ከጎረቤት መንደር ሄዶ ሸጠው። በዛ ምሽት ሄነሪ በጣም ደስተኛ ነበር። ይሄ በጣም ድንቅ ነው፣ በዚህ መንገድ ከቀጠልኩ በቅርቡ በጣም ሀብታም እሆናለሁ ሲል አሰበ። እርሱ ትክክል ነው። ብዙ ቀናት አለፉ። ሄነሪ ከምንጊዜውም በላይ ሀብታም ሆነ። መኪና ገዛ፣ ቤታቸውንም አደሱ። ወተቱ ላይም ውሃ ዘውትሮ መጨመር ጀመረ። አንድን ጊዜ ቢሆን ሌላ ላም ለመግዛት አስቦ አያውቅም። የወተት ፍላጎት እየጨመረ ሲሄድ የውሃ ፍላጎቱም እየጨመረ ሄደ። ይሄ ለሳምንታት ቀጠለ። ከዛ በኋላ ግን የመንደሩ ሰዎች ማጉረምረም ጀመሩ። ስለ አዲሱ ውሃ ስለተጨመረበት ወተት የሰፈሩ ሰዎች መወያየት ጀምረዋል። እውነቱንም ለማወቅ የመንደሩ ሰዎች ከሄነሪ በር ላይ ተሰበሰቡ። ምንድነው ችግሩ? አለ ሄነሪ። ሄነሪ ስለምትሸጥልን ወተት ቅሬታ ይዘን መጥተናል አለች አንደኛዋ። ወተቱ ውሃ ውሃ ነው የሚለው አለ አንደኛው ከመሃላቸው። እንዴት ትናገራለህ? አለ ሄነሪ ኮስተር ብሎ። ለወተት እኮ እንከፍላለን፣ ለውሃ ግን አይደለም፣ አታታድልን አለች ሌላኛዋ። ምንም አልተቀየረም። መልካም ሲያደርጉላችሁ እናንተ ምንም አትወዱም። የተቀየረ ነገር የለም። እኔ ተብቼ ነው የምሰራው። ሂዱ፣ ከሌላ ጋር ብዙ ካልተስማማችሁ ሂዱ። እኔ እኮ አልፈልጋችሁም። በጣም ብዙ መንደሮች አሉኝ። የምሸጠውን ወተት በጣም ይወዱታል ብሎ በኩራት ትቷቸው ሄደ ሄነሪ። የመንደሩ ሰዎችም በሄነሪ ምላሽና አመለካከት በጣም ተበሳጩ። አንድ ልክ ያልሆነ ነገር አለ። እውነት ነው፣ ስማማለሁ፣ ልንደርስበት ግን ይገባል መባባል ጀመሩ። የመንደሩ ሰዎች እውነቱን ማወቅ ፈልገዋል። በሚከተለው ማለዳ ሄነሪ እንደለመደው ወደ ወንዝ ሲወርድ ታየ። እስከ ግማሽ በያዘ ዕቃ ውስጥ ውሃ እየቀዳ ይጨምርበት ጀመር። አንድ ያልገባው ነገር ቢኖር በቅርብ ርቀት ሰዎቹ ያዩት ነበር። እንዴት እንደዚህ ያደርጋል? ይሄማ ትክክል አይደለም። በዚህ መንገድ ነው በጣም ሀብታም የሆነው ማለት ነው። ያሉት ላሞች እኮ ቁጥራቸው ያው ነው። ይሁን እንጂ ለብዙ ቤተሰቦች እኮ ወተት እየሸጠ ነው እየተባባሉ ያወራሉ። መንደርተኞች በሙሉ ነገሩን ተረዱት። ከዚያም ያንን ስግብግብ ወተት ሻጭ ሊያስተምሩት ወሰኑ። በሚቀጥለው ቀን ግሎሪያ ዕቃ ለመግዛት ወደ ገበያ ወጣች። በዚያ ምሽት ሄነሪ ከሥራ ተመለሰ። ከሚስቱም ጋር እራት ለመብላት አብረው ተቀምጠዋል። ምንድነው እሱ? ድንጋይ ጨምረሽ አብረሽ ከከለሽ ነው እንዴ? ድንጋይ? ይሄ በፍጹም ጥራጥሬ ነው እኮ አለች ግሎሪያ። በፍጹም አይደለም፣ ይህንን ማመን አልችልም። ነጋዴዎቹ ከእህል ጋር ድንጋይ ቀላቅለው ሸጠውልሻል። ይህ ድፍረት ነው። ነገ ጠዋት ሄጄ አገኘዋለሁ አለ ሄነሪ። በዛን ቀን ማታ ሄነሪና ግሎሪያ ምንም ምግብ ሳይበሉ ወደ መኝታቸው ሄዱ። ሄነሪ በቁጣ በማለዳ ተነስቶ ወደ ነጋዴው ሄደ። ምንድን የሸጥክልን? እኛ እኮ የከፈልን ለድንጋይ ሳይሆን ለጥራጥሬ ነበር አሉት ነጋዴውን። ነጋዴውም በተራው የኔን ካልወደድከው ወደ ሌላ ቦታ ሄደ መግዛት ትችላለህ፣ እኔም አልፈልግም እኮ አለው ነጋዴው። ሄነሪ ተናዶ ወደ ቤቱ ተመለሰ። ከጥቂት ጊዜ በኋላም 1 ደርዘን እንቁላል ለመግዛት ወደ ገበያ ሄደ። ወደ ቤቱ ተመልሶም እንቁላሎችን ሲሰብራቸው ከእንቁላሎቹ ውስጥ 10 ያህሉ ድንጋይ ነበሩ። ሄነሪ በጣም ተናዷል። ወደ ገበያ ተመልሶም ምንድን የሸጥክልኝ ሲጮህበት፣ የከፈልኩት እኮ ለእንቁላል እንጂ ለድንጋይ አይደለም አለ ሄነሪ። ነጋዴውም እንዲህ ሲል መለሰለት፣ ልክ እንደዚሁ እኛም ለወተት ከፍለን ውሃ አይገባንም። ይህንን ካልፈለክ እኮ ሌላ ቦታ ሄደ ከሌላ ጋር መግዛት ትችላለህ፣ አንተ ለእኔ አታስፈልገኝም አለው ነጋዴው። ሄነሪን በጣም ተቆጥቶ ከዛ ሄደ። በሚከተለው ቀንም ሄነሪ የሐር ሸሚዝ ገዛ። ወደ ቤቱ የተመለሰም እያለ ዝናብ ዘነበ። የሸሚዙም ቀለም በውሃ ሙልጭ ብሎ ታጠበ። ወደ ቤቱም ሲደርስ ሸሚዙ የተሠራው ከሐር ሳይሆን ከቃጫ እንደሆነ ተገነዘበ። ይህ
ለተወሰኑ ቀናቶች ቀጠለ። ሁልጊዜ ሄነሪ አንድ ነገር ለመግዛት ሲወጣ ሌላ የተለየ ነገር ነበር ይዞ የሚመለሰው። አሁንስ በጣም አደከሙኝ፣ ለምንድነው ትክክለኛውን የማይሸጡልን? አለች ግሎሪ በቁጣ። እያታለሉን ነው፣ ይህማ ትክክል አይደለም አለ ሄነሪ። ሄነሪ ስለ ራሱና ስለ ስግብግብነቱ ሲያስብ ብዙ ጊዜውን ያጠፋ ነበር። እናም ልክ እንደ ሌሎቹ አይነት ነገር ያደርግብ ነበር። በቀናት ውስጥም የመንደሩ ሰዎች በጣም ያጉረመርማሉ። ቀስ በቀስ ሰው ሁሉ የሱን ወተት መግዛት አቆመ። ወተቱንም የሚገዛ አዋጣ። ሄነሪ ምንም የሚጠቀምበት ገንዘብ ስላጣ በዛ ወተት ቀላቅሎ ይሽጥ ባገኘው ገንዘብ የገዛቸውን ንብረቶች መሸጥ ጀመረ። ሄነሪ አሁን በጣም የደህየ ወተት ሻጭ ሆነ። የቀሩት በጣም ጥቂት ላሞችና ወተቱንም የሚገዙት ጥቂት ቤተሰቦች ብቻ ነበሩ። አሁን የሠራው ሥራ ገባህ? ስግብግብነት ለድህነት አበቃን፣ ለዚህ ነው ያተረፈን አለችው ባለቤቱ። መጀመሪያ እንዳረከው መልካሙ ወተት መሸጥ ቀጠለ ቢሆን ኖሮ አንድ ቀን ትልቅ ቤትና አዳዲስ ልብሶችንም መግዛት በቻል ነበር። ማድረግ ያለብህ በጣም ትዕግሥተኛ በመሆን ተግተህ መሥራትን መቀጠል ነበር ብላ መከረችው። እስማማለሁ ግሎሪያ፣ ሰምቼሽ ቢሆን በጣም ጥሩ ነበር። ገንዘቤን ብቻ እኮ አልነበረም ያጣሁት፣ ክብሬንም አጥቻለሁ። ሕዝቡም አያምነኝም። ወይኔ አለ ሄነሪ። ሄነሪ ወተት መሸጡንና ላሞቹንም መንከባከቡን ቀጠለ። ሄነሪ የስግብግብነት ክፋት ገብቶታል። መማር ያለበትንም ተማረ። ከዚያ ቀን ጀምሮ በወተቱ ላይ ውሃ የሚባል ነገር ጨምሮ አያውቅም። በሚያገኘው ንጹሕ ገንዘብም ደስተኛ ሆኖ መኖር ጀመረ።